ካካ ስለዘወዘኝ የገጠር ኑሮ ልዋዥዌ እዚህ ላይ እንጫወት ነበር በፊት ማለት ነው። ቤተሰብ ገጠር እንደዚህ መተናል። እዚህ ጋር ይኸው በትንጀን ማያውቃት ሰው የለችማ። በትንጀን ሁሉም ሰው ያውቀዋል። ዱባይ የምንኖር ኢትዮጵያም አለ፣ ግን ብዛት ስደት ላይ ያለ ልጆች እናውቀዋለን። ገጠር ቁጥር 2 ገጠር መጥቼ ነው ዛሬ ማለት ነው። ባችን መጣን ተመልሰን የደረሰውን ልንወስድ ማለት ነው። አስቤዛ እኮ ምንም እኛ እንትን አንልም፣ አንገዛም ከውጭ። ከዚህ ነው ቅጠላ ቅጠል የምንወስደው። ገጠርዬ አወይ ገጠር። በነገራችን ላይ ገጠር የናፈቃችሁ ነው ወደ እኔ ኑ እኔ ጋ እኔ አስጎበኛችኋለሁ ገጠራችንን ማለት ነው። ይኸው ቃራዬ እኔ ፍቅር ሚሚጣ ቃሪያ ገና እየቆመች ነው ወደ ላይ ገና ግን እንትን አላለም፣ አልበሰለም፣ በደንብ አልበሰለም። ሲጠቁር አይደለ ጠንካራ ሲሆን አይደለ የሚያቃጥለው። አና አልደረሰም። እንቁላል ለቅሜ ሄዳለሁ ዛሬ። የሀገር እንቁላል አለ። በቆላችን ራሱ እኮ እያዘረዘረ ነው። ወይኔ በላቸው። አየው እዚህ ጋር ቲማቲም ራሱ ገና አበባ ላይ ነው ያለ፣ እያበበ ነው ያለው። እያችሁት አበባ ላይ ነው ገና። ግን የእውነት ግን እንደ ገጠር ምን ደስ የሚል ነገር አለ። ወይኔ እናቴ እዚህ ስንመጣ በቃ ያለኝ ደስታ፣ አንደኛ በአፈር እንጫወታለን። ልክ እንደ ህፃን ስንሸራተት እንቆያለን አፈሩ ላይ ማለት ነው። ወደዚህ ደግሞ እንመጣለን፣ ወደ ማሳው ልንለቃቅም ማለት ነው። እዚህ ጋር የድሮ ቤት አለ። ይሄ ቤት የባባ የእናቱ እናት ቤት ነው። ይሄ ቤት ማለት ነው የእናቱ እናት ቤት። እዚህ ጋር ዞም አደረኩት። ያውን በቀደም ነው የሰባበሩት፣ አሁን በቅርብ ነው መስታወት ነው ልቅልቅ ያደረጉት። የባባ የእናቱ እናት ቤት፣ የቅድመ አያቱ ቤት ነው የሚባለው። የቅድመ አያቱ ቤት ነው ይሄኛው። እነዚህ ማሳ እንደዚህ እንመጣለን። የሚኮተኮት ነው። በነገራችን ላይ ይሄ በቆሎ አይታችሁታል። ሲሪየስ ይሄ በቆሎ ነው አረማርመን ነው። አመናችሁም አላመናችሁም ይሄ አረማርመን ነው። ከዚህ ውስጥ ይኸው ለቅመን ጠዋት። አሁን ለደቂቃ ነው እንደዚህ ፀሐይ ሙሽሽ አረገው። ይኸው እነኛ ለአረማዎችን ለቅመን ነው በእጃችን። መቼስ በግርሻት ለቅሜ እንዳትሉ። ከዚህ በፊት ካስታውሳችሁ ዱባይ ላይ የስራ ምርጫ የለውም፣ ሁሉም የወንድ የሴት ስራ የለም እኛ ቤት ያልኳችሁ በምክንያት ነው። ምክንያቱም ከልጁ ጋር እንመጣለን በ15 ቀን ከድራይቨሩ ጋር እንደዚህ ለቅመን እንሄዳለን። አረማ የደረሰ ነገር ካለ ደግሞ ፍስ አርግተን ይዘን እንሄዳለን። ይሄ ቀይ ስር እዚህ ጋር ቀይ ስር አለ፣ ገና አልደረሰችም። ገና ጤንጥዬ ናት ቀይ ስሯ። አያችኋት? ገና እየበቀለች ነው መስኪንዬ። እና
ይሄን ይመስላል። እዚህ ጋር ደግሞ እንትን ይሄ ምንድነው ቆስጣ ነው የሚባለው። ቆስጣ የሀገር ቤት ቆስጣ እዚህ ጋር አለ ቆስጣ። እዛ ጋር ጀርጀር በቅዶኔስ። እዛ ጋር ደግሞ ምንድነው የሚባለው ይሄ በእነሱ ሀገር ኩሳ የሚመስለው ነገር ግን እኛ ሀገር እንትን ነው ዱባ ነው የምንለው። እነሱ እዚህ ምን እንደሚሉት አላውቅም፣ ግን አለ ከህንድ ሀገር ነው ሲሉ ያመጣላቸው ድራይቨሩ። ይተክሉታል፣ በየአመቱ ይተከላል። ይጣፍጣል ምግብ ላይ ግን ብዙም ምን አይደለውኝም። አንዴ ነው ሁለቴ የቀመስኩት። እና ገጠር በዱባይ ያያችሁታ አወይ እኔ ትላላችሁ። አወይ እኔ በቃ ዱባይ ገጠር ውስጥ ልቀርላችሁ ነው። እኔ መስኖ ጀምሬ እዚህ ልቀር ነው። ምን ትላላችሁ? ይሻለኛል፣ ያዋጣኛል፣ ሲጀመር ያዋጣኛል። ዘይድ የለችም ብቻዬን ነኝ ዛሬ ሳሳዝን። ይኸው በቆሎ እየዘረዘረች እኮ በቆሎ ሾጣጣ ስንቱ ነው ባንቺ ቀኔ ወጣ። በቆሎ ሾጣጣ ጌታ እንዴት እንደሚያምር ግን ወይኔ ፈጣሪ ፉሪ። አይ ይዋጥጣል ደግሞ ወይ ይዋጥጣል። እናንተ እንትኑ ማለት ነው። እዚህ ውስጥ ጎመን ዘርቼ በቀደም ለታ ልጁ ነቅሎታል፣ ሳያውቅ ንቅል አድርጎ ጥሎታል። ግን ሌላ ቦታ ዘርቶልኛል። ጎመን በተኛ ነበር እዚህ ውስጥ የተመታለች። ይሄ እንዳለኛ የተከል ነው በእንትናችን ማለት ነው። በእጅ እንደዚህ በመስመር አንዳንድ መስመር ማለት ነው። ወይ ይሁላ ሳያችሁ እዚህ ውስጥ ዶሮ አለ። የታሉ ነው እናንተ? ይኸው እዚህ ውስጥ ዶሮ አለ። ሊተኙ ነው ጭራሽ ጨጨጭ ይላሉ። ወይኔ በላቸው። ማለንም ማለት ስልኬ ይሄው እዚህ ጋር ጫጩት አለ። 4 ነበሩ ሴቶቹ ሞቶ አለቁ። ሴቶቹ አለቁ የተገዙት ማለት ነው። 2 ብቻ ቀሩ አለቁ። 4 ሴት 1 ወንድ ለ4 ሴት 1 ወንድ ነበር የተገዛ። ይሄ ነገር ምን እንደሆነ አላውቅም። ዱባ ነው የሚመስለው። ያቸው ይሄዳል ወደዛ ዝም ብሎ ይራመዳል ወደ እንትን ማለት ነው እንደ ዱባ፣ ግን ስሙን አላውቀውም። ምን የህንዶች መሰለኝ። በቆሎዬ ማን ነው በልጅነቱ ማለት ነው ሲል እውነት በልጅነታችን ገጠር ስንሄድ እንደኔ ገጠር የምትወዱ ከሆነ ማለት ነው ገጠር ስንሄድ ቁጭ ብሎ ሹሩባ የሚሰራ እኔ ቁጭ ብዬ ሹሩባ ሰራ ነበረ። ማርያምን ሹሩባ ሰራ አለውኝ ሲያይ አባቴ ሲያይ ማለት ነው አንቺ ልጅ እንደ በቆሎ አትጫወቺ እኮ ይደርቃል እሸት ሳይሆን ይለኛል። እሸት ሳይሆን ይደርቃል አትንኪ ይከለክለኝ ነበር አባቴ። ግን ቁጭ ብዬ ማሳደር እንትን ነበር እቆርጥ ነበር ሹሩባ ሰራ ነበር ማለት ነው። እና ደግሞ ይሄን ሰነጠቀዋለሁ። እቺን እንዲህ ስንጥቅ አረጋትና በቆሎ መድረስ አላመድረሷ ለማየት ሰነጠቀዋለሁ ይሄንን ማለት ነው። ልጅነቴ ናፈቀኝ ተመልሶ ላይ መጣ። ድራይቨሩ የተቀራ እናንተ ብቻዬን ቀረው። ዘይዱ ከሌለችም ክላስ ነች ያለችው ከልጅቷ ጋራ አንድ ልጅ አለች። ከሷ ጋራ አሸበል ገዳው እያሉ ነው ቲክቶክ ላይ ማለት ነው። እያበዱ ነው። ድራይቨሩ ሳን ያለላ መጣ ወደዚህ መጣ። እና ገጠር መምጣት የምትፈልጉ ኑኔ ጋ ይዣችሁ ልሂድ። ኑኔ ጋ ቆይ ይሄ ነገር ግን ማለት ነው ለምንድን ነው የሚረግፈው? ጥያቄ ለምንድን ነው የሚረግፈው? ይሄ እንደዚህ ከበቆሎ ለምንድን ነው የሚፈሰው? መፍሰስ አለበት ግዴታ ማለት ነው። አምና ጎመን ላይ እንዳለ ፈሶ ስንሰራው ይሄ ራሱ አብሮ እየተሰራበት ለምንድን ነው የሚፈሰው ግን? እና ውዶቼ፣ ማሮቼ፣ ፍቅሮቼ፣ ጣፋጮቼ የምወዳችሁ ማከብራችሁ በጣም ከልብ የምወዳችሁ በቀጣይ ቪዲዮ እንገናኛለን። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። እንደምታበረታቱኝ ደግሞ አልጠራጠርም፣ ተማመንባችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። አከብራችኋለሁ፣ እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ቸርን ሰንብት። ድራይቨር ወደዚህ እያፈጠጠብኝ ነው፣ እንሂድ ነው መሰለኝ። እና ይሄን ይመስላል ውዶችዬ፣ ማሮችዬ፣ ፍቅሮችዬ የምወዳችሁ ማከብራችሁ የአገሬ ልጆች በጣም ነው የምወዳችሁ። የእውነት እግዚአብሔርን አመሰግናለሁ ሁሉ ነገር ስለምታደርጉልኝ፣ ቪዲዮ ስለምታዩ፣ ላይክ ስለምታደርጉ እጅግ በጣም ነው የማመሰግነው። በቀጣይ ቪዲዮ እንገናኝ። ቸር እንሰንብት። አመሰግናለሁ የኔ መልካም እህት ወንድሞቼ። ባላችሁበት የዓለም ዳርቻ ሰላሙን ለእናንተ እያስፍነው ፈጣሪ አምላክ ላለሁኝ
ሰላም ሆኑልኝ ቤተሰቦች። በጣም አመሰግናለሁ። ባይ ባይ።